ፈጀውም ሐሳቡን አልለወጠም ያስፈጀውም ድንቁርናውን አልጣል። እናንተም ያው ታዩታል ነው ያንከል መልእክት መረዳት ተቸግራችኋል ብዬ አላምንም። ግን ይሄ ንግግር ይሄንን ተመልከቱ። ይሄ የሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ በተሰሙ ተብሎ የሚታወቅ አንድ ጀነራል ንግግር መቀለ ላይ የተደረገ ንግግር ነው። የትግራይ ወጣቶች የተመለከተ የትግራይ ትውልዶች የተመለከተ ንግግር ነው። ተመልከቱ። ንመስዋዕት ዝሆን ትውልድ ወይ ወለዶ كوف خير النور 50 عامة ديو 100 عامة ديو 60 عامة ديو بزي قدس حاجة ولا دقل نزي خدالة كأل النور نزي خدالة تزي كأيلو تزي خيلو حاول متفاعل هون የተመለከታችሁት ንግግር አስቀድሜ እንዳልኩት የጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ንግግር ነው። የሚለው ምንድነው? እንደ ተጋሩ አንድ ትውልድ ለመስዋዕትነት መዘጋጀት አለበት። ነገሩ 50 ዓመትም ይውሰድ 100 ዓመትም ይውሰድ 60 ዓመትም ይውሰድ ግድ ሊኖር አይገባም። ትውልዱ ለመስዋዕትነት መዘጋጀት አለበት። ያ ካልሆነ እሳት ስናጠፋ ነው የምንኖረው ነው። ትውልዱ ለመስዋዕትነት መዘጋጀት አለበት። 50 ዓመት ይውሰድ 100 ዓመት ይውሰድ 60 ዓመት ይውሰድ። እነዚህ ቃላት በዮሐንስ ወልደ ጊዮርጊስ የተነገሩ የህወሓትን ባህሪ ግብና ዓላማ የሚያንጸባርቁ ቃላት ናቸው። እንደ ጆን መዲድ ባሉት ወታደራዊ ሹማምንትና እንደ ደብረጽዮን ባሉት የስልጣን ወልፈኞች ቀመር በየጊዜው ለሚጠፋ ህይወት ግድ በሌለው ስሌት እንደ አንድ ትውልድ ተጠቀሰ እንጂ የተጠቀሰው ቁጥር ውስጥ ያለው ትውልድ እኮ በየ15 ዓመቱ ካሰላ ነው 50 ዓመት ማለት 60 ዓመት ካልን 4 ትውልድ 100 ዓመት ካልን ከ9 ትውልድ በላይ ነው ወር ከ6 ትውልድ በላይ ማለት የሚሆን ኦልሞስት 7 ትውልድ ስለ 7 ትውልድ ነው ያወራል። 50 ዓመት ይውሰድ 100 ዓመት ይውሰድ 60 ዓመት ይውሰድ ትውልዱ ራሱን በቃ መስጠት አለበት መስዋዕት አለበት ነው ያለው። አጠቃላይ መስዋዕትነት ነው እየጠየቀ ያለው። እነዚህ ንግግሮች ትርጉም አላቸው። አሁን ትግራይ ላይ ያለውን ኃይል አስተሳሰብ አመለካከት የሚናገሩ ናቸው። ስለ አጭርና ዲሳይሲቭ እርምጃ ይሰምመው ይሄም እንዲሆን የደረሰውን ውድመት ያለ ሀፍረት ለመካድ ችግር እንደሌለበት የሚገልጥልን ነገር ነው። ይሄም እጅግ በጣም ጨካኝ እውነት ነው። እዚሁ ላይ ከዚሁ ጋር የሚሰናሰል ሌላ ንግግርም በፈትለወርቅ ገብረ እግዚአብሔር ወይ ሞንጆሪኖ ተደርጓል። ፈትለወርቅ 1 ሚሊዮን ሞተብህ እያሉ የህዝቡን ሞራል እየሰበሩ ነው በማለት ስላለቁት ውድ ነፍሶች ሳይሆን እንደገና ሌላ የምንማግደው ሚሊዮን እንዳናገኝ እውነቱን እየገለጡ አስቸገሩ ነው መደመጧም። ይህ ባህሪም ሆነ አቋም የዚህ ወይም የዚያ ግለሰብ የአፍ ወለምታ ሳይሆን የዚህ አረመኔና ዕውቀት አልባ ገዥ ቡድን የጋራ አስተሳሰብና አቋም መሆኑን ይበልጥ ያስረግጥልናል። እዚህ ውስጥ ያለው ጣጣ በጣም ብዙ ነው። የምናወራው ስለ እነዚህ ሰዎች ነው። ያ አዲስ አበባ ላይ ዘረፈጅ አገዛዝ አለ። ምንም ብዥታ ኖሮኛ ያቅም ነው እዚህ ላይ ምንም ይሄ አገዛዝ እንዲወገድም አስፈላጊ ሁሉ መደረግ አለ። ይሄንን አገዛዝ ለማስወገድ በሚፈጠረው ጥምረት ግን ሌላ ኢንጀስቲስ መሰራት የለበትም። which means በዚህ ትግል ውስጥ የትግራይ አቅም ይካተት ሲባል እንዲህ ባለ አረመኔ ቡድን በኩል ብቻ ይሁን ብሎ መወሰን ግን ልክ አይደለም ነው ያልኩ። ምን እያሉ ነው? ይሄንን የተመለከታችኋቸው ንግግሮች አንድ ላይ ደምሩ። የጆን መዲድን የደብረጽዮንና የፈትለወርቅን ንግግር አንድ ላይ ደምሩና የሚሰጣቸው አንድምታ ምንድን ነው? አንደኛ ይሄ ጀነራል ጆን መዲድም ሆነ ደብረጽዮንም ፈትለወርቅም ሌሎች ቢጤዎቹም በነገራችን ላይ በተለያየ ጊዜ ተናግረዋልና ምን እያሉ ነው? ምንድነው የዚህ ንግግር ትርጉም? እነዚህና ቢጤዎቻቸው ምንድነው እያሉ ያሉት የሚለውን ነገር ማንሳት ያስፈልጋል። ምክንያቱም የዚህ ትውልድ አባል በሙሉ እጣ ፈንታው መኖር አይደለም። እኛ እንድንሞት አጭተነዋልና ስለኛ የመሞት እጣውን አለ ጥያቄ መቀበል አለበት። አሁን እዚህ ጋር እየተነሳ ያለው ጥያቄ
ያ ፊታችን ማንኛውንም ተተኳሽ ተጠቅሞ ህዝብ ፈጅቶ ስልጣን ላይ መቆየት የሚፈልግ አገዛዝ አዲስ አበባ ላይ አለ። ያንን ለማስወገድም የሚከፈል መስዋዕትነት እንዳለ የሚጠፋው የለም። ጥያቄው ግን ያ ከሆነ በኋላ ምን ይመጣል? ያስ በሚሆንበት ሂደት ውስጥ ያንን የሚከፈለው መስዋዕትነት ወደ ፍሬ የሚለውጥ ማሰብ የሚችል አመራር አለ ወይ ብሎ መጠየቅ ግን ሰዋዊ ትክክለኛ ጥያቄ ነው። ያ ነው አሁን ትግራይ ላይ ያ ብልጽግና ዘርፈጅ እንደሆነ ይገባኛል። ከመጣም ምንም አይነት ምህረት እንደማይደረግ እናውቃለን። ግን አሁን ይህንን ፍጅት ለመከላከል በሚደረገው ጥረት ውስጥ እናንተ በተደጋጋሚ ፌል ያደርጋችሁ ሊትራሊ ድንጋይ ወርውራችሁ መሬት የምትስቱ ሰዎች እንዴት አድርጋችሁ ይህንን ድል ልታመጡ ትችላላችሁ ብለን እንመን። ፕላስ በዚህ መስዋዕትነት የሚመጣው ውጤት ምንድን ነው? አውቀን ለዚህ ነው የሞት ነው እንበል ነው። በሚካሄደው ነገር ውስጥ ሴይ ይኖራል። በዕጣፈንታችን ላይ መወሰን ይገባናል። አይተክ ህይወታችንን ስንሰጥ ህይወታችንን ለሚቀጥሉት 50 100 60 ዓመታት ስለሚካሄድ ፍልሚያ እየተናገሩ ነው። ይህንን ነጥብ እነኚህ መሳፍንት ከጠየቁት የትውልድ ሙሉ አጠቃላይ መስዋዕትነት ጋር ስንደምረው ስለነዚህ ግለሰቦች ፍላጎት እና አእምሮ ይጫረስ። ሶስተኛ በዚህ ጉዳይ እየተናገሩ ያሉት ምንድነው ኢምፕሊኬሽኑ? እነኚህ አሁን ያለውና ተከትለውት የሚመጡት 6-7 ትውልዶች ለመስዋዕትነት እንዲዘጋጁ የተጠየቁት ትውልዶች አባላት በሙሉ ህይወቴን የምከፍለው ለምንድነው? አካሌን የማጣው ለምንድነው? ህልሞቼን የምሰዋበትን ምክንያት ንገሩኝ። አሁን የምሞተው እንዴት ያለችን ትግራይ ለመፍጠር እንዴት ላለ ሁለንተናዊ መጻኢ ነው ብሎ መጠየቅ እንደማይችል ነው። እንደዛ ነው የሚያምኑት። መጠየቅ አይችልም። በቃ ዝም ብሎ የሚቀጥሉትን 5 6 7 10 ትውልዶች ለመሞት ይስማማ ነው። ከዛም አልፎ ተርፎ መከራው ቅርብ እንዳይደለ ህይወታቸውን የተጠየቁት ማናቸውም የትግራይ ተወላጆች መከራው መቼ ባለቀ ብለው መጠየቅ እንደማይችሉ ኦኬ ምነው እፎይ ብዬ በሰላም በኖርኩ በተማርኩ ቤተሰብ በመሰረትኩ ህልሜን እውን ባደረኩ ይህን ለማድረግ ደግሞ የሚከፈለውን ክፍያ ቢያንስ የተረጋገጠ መዳረሻ እንዲኖረኝ እፈልጋለሁ ማለትን እንደማይፈቀድላቸው እንደሚያምኑ አይፈቅዱም።